السلام عليكم ورحمة الله وبركاته يا قريب ልጆች እንዴት ናችሁ? አልሐምዱሊላህ ረብል ዓለሚን ሰላም ነኝ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ሾርባ እየሰራሁ ነው። ሾርባ ቀምሳችሁ እናንተ ልጆች ስሩና ተመስሉት እና ምንድን ነው ያለው ሁሉም ነገር ማለት ነው። ምንድን ነው ያስገባሁት እኔ ካሮት ፍሪጅ ውስጥ ስለነበረ ነው፣ ተላጃ ውስጥ ነበር ከትፌ ያስገብቼ ማለት ነው። እና ዱባ፣ ካሮት፣ ቀይ ሽንኩርት፣ ነጭ ሽንኩርት፣ ድንች፣ ኖርማል ድንች እና ትንሽ የስኳር ድንች፣ ቀይ ምስር መጨመር ትችላላችሁ። ትንሽዬ ሩዝ እዚህ ጋር ሰውየው እየመጣብኝ ስለነበረ እንትን ሌላውን ሳስገባ በኋላ አሳየኋችሁም እንጂ እና የድንብላል ቅጠል እኛ ደግሞ በአረቦቹ እዚህ ጋር የምንለው ትንሽዬ ጨውና ትንሽዬ ቆንጆ በርበሬ ማጅ ማስገባት ትችላላችሁ። እኔ ማጅ ዝማኝ እና በጣም ነው የሚጣፍጠው ማለት ነው። ስርባው የድንብላል ቅጠል እንደውም በደንብ ጨምሩበት እና ቲማቲም አንድ ሀባ ቲማቲም ልጭ ጨምሬበታለሁኝ። ይህንን ሳስገባ አላሳየኋችሁም። እና አሁን ለሀገር የመጣሁት ምንድን ነው እኔ አረብ ሀገር ሆኜ በጣም የሚከፋኝ ነገር መሰላችሁ ሲያመኝ ነው ማለት ነው። እና በጣም ነው የሚከፋኝ እውነት ለመናገር በቃ ሌላው ነገር ምንም አይመስለኝም። ስራም ቢበዛብኝ ምንም ጋህዋ ነው ፋጥሜ ሲናገሩኝም በቃ ነገሮችን ማስተካከል እችላለሁ። አማ ግን ሲያመኝ በጣም ነው የሚከፋኝ። በጣም ነገሮች ግልብጥብጥ የሚሉብኝ ማለት ነው። መተኛት ነው የምፈልገው ሲያመኝና አልሐምዱሊላህ ብቻ